ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ሁላችሁም እንደየሰዓት አቆጣጠራችሁ ሰላም 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 እያለሁ ሰላማችሁ ይብዛልኝ። ውዶች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ የኔ ውዶች እና በተረፈ ሰላም ናችሁ አላችሁ ወይ? አላህ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ትንሽ አጠን መጠን ያለ ሰላጣ ይዤ መጥቻለሁ ማለት ነው። እሱ ምንድነው? እዚህ ጋር ምን አለኝ? ካስ ቅጠል አለኝ። እንግዲህ እዚህ ጋር ካስ ቅጠል አለኝ ማለት ነው። ሌላ ደግሞ እዚህ ጋር የተጠበሰ ባትንጃን አለኝ። እዚህ ጋር ደግሞ የተጠበሰ ምን አለኝ? ክብስ አለኝ። እዚህ ጋር ምን አለኝ? እንትን እዚህ ጋር ጀዘር አለኝ። እዚህ ጋር ጀዘር የተፈቀፈቀ ጀዘር ወይም ካሮት አለኝ። እዚህ ጋር በቆሎ የተቀቀለ በቆሎ አለኝ ማለት ነው። ወይም ዘር አይሉታል እንግዲህ በአረበኛዎቹ። እዚህ ጋር ደግሞ ኪያር አለኝ ማለት ነው። እዚህ ጋር ይሄንን ረሳሁት ስሙ ዘይቱ እና በጠቁሩ ነው ማለት ነው። እና የኔ ውዶች እንግዲህ ያው ይሄንን ይመስላል። እንግዲህ ምን እናደርጋለን? ያው እናቀላቅላለን ማለት ነው። ያው መቀላቀል ስላችሁ እንግዲህ ከዛ እንግዲህ ካሴን አረኩኝ። ከዛ በቆሎን አዛ ደግሞ ዘይቱን አረኩ። ከዛ ደግሞ እናደርጋለሁ። ከዛ ደግሞ ኪያሬን አድርጋለሁ ማለት ነው። ይሄዶች ያው እና ኪያሬን አደረኩ። ከዛ ደግሞ እናደርጋለሁ ባትንጃኔን አደርጋለሁ ማለት ነው። ምንድን ነው እሱ የማደርገው ክሬም ስለሆነ በክሬም ስለሆነ የምሰራው እንትን እንዳይልብኝ ነው። በኋላ ክሬሙን ከላይ ነው የማደርገው። እነሱ ከላይ እያነሱ ነው የሚበሉት ማለት ነው። ያው ውዶችዬ በጣም ቀለል ያለ ሰላጣ ነው። ቆንጆ ነው። ያው ፍጡር ላይ ይወዱታል እና ሞክሩት ማለት ነው። በጣም ተወዳጅ የሆነ ነው። ከምንድን ነው የምላችሁ? በጣም ቆንጆና ተወዳጅ የሆነ ሰላጣ ነው። ሁላችንም ብንሆን እንደዚህ ካለ እየሰራን ብንበላ ጥሩ ነው። ላይ የሚሆነ ከዚህ አደርጋለሁ። የሚያምር ሰላጣ ነው ማለት ነው።
ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ገና ደግሞ ያው ለቤቴም አዲስ የሆናችሁ ሰብስክራይብ አድርጉልኝ። ወዳችሁ ፈቅዳችሁ ስለምታዩልኝ ደግሞ በጣም የማመሰግነው ውዶችዬ። እንግዲህ ደግሞ ሶሱን እንሰራለን። ሰላም ሁኑልኝ ውዶችዬ። እንግዲህ ሶሱን ስናዘጋጅ እዚህ ጋር ምንድን ነው አንድ ወይሮ ወይ ዘባዴ የሚባል ይሄንን አለኝ ማለት ነው። ይህንን ጨምሬያለሁ። ከዛ ጨመርኩ ዘይቱን ጨምሬያለሁ። ከዛ ምን ጨምራለሁ? ይሄን ጣይን እያጨምራለሁ። ጣይን እያጨመርኩ ከዛ ደግሞ ሎሚ ጨምራለሁ። ከዛ ምን ጨምራለሁ? ይሄንን ማለት ከዛ ምን ጨምራለሁ? ከዛ ይሄንን እነኝን እንደዚህ ለዋውሻለሁ ማለት ነው። ከዛ ከለወስን በኋላ እናደርጋለን እንግዲህ ያው እንዲህ ያለ መልኩ ጨርሻለሁ። ላይክ ሰብስክራይብ ሼር እያደረጋችሁ ሰላጣዬ ዛሬ ክሬም ሰላጣ እንደዚህ ነው። ለውሰው ነበር ከለወስኩት ደግሞ ትንሽ ስለሚሞት እነሱ በኋላ እየለወሱ ይበላሉ ማለት ነው። እና ይመስላል ጨርሻለሁ። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱ። ቻው ቻው፣ ያገናኘን ውዶችዬ።